ነገ መስከረም 2 በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። ምክንያቱም ይሄ ቪዲዮ ማህሌተ ጽጌ እስኪያልቅ ድረስ አይደለም፣ ማህሌተ ጽጌ ካለቀ በኋላም ይጠቅማችኋልና። አዎ ነገ እሁድ ነው። ከዛሬ ከምሽቱ 3 ሰዓት ጀምሮ የመጀመሪያው ሳምንት የመጀመሪያው እሁድ ማህሌተ ጽጌ ነው። እስኪ ወደ ዋናው ጉዳይ ከመግባቴ በፊት ከዚህ ሳምንት የማህሌተ ጽጌ ምስጋና፣ ከዚህ ሳምንት የማህሌተ ጽጌ መዝሙር በእኔ ሐሳብ እጅግ በጣም ደስ ይላሉ ብዬ ያሰብኳቸውን አንድ ሁለቱን ላሰማችሁ። ከመ ይትፌሳህ ሕፃን ሶበ ይሬኢ እሞ አለ። ከመ ይትፌሳህ ሕፃን ሶበ ይሬኢ እሞ እትፌሳህ አንሰ ስእለኪ በርኢ ወተሳለሞ አለ። ሕፃን ልጅ እናቱን ሲያይ ደስ እንደሚለውና እንደሚደሰት እኔም ልጅሽ ስዕልሽን በማየትና በመሳለም እደሰታለሁ አለ። ምን እሱ ብቻ? ምን እሱ ብቻ? ስዕልኪ ጽጌይተ ላሄ ከመዝኑ ትዕድም በዓለም እፎ ይሴኒ በሰማይ ላሃየ ገጽኪ ማርያም አለ። እጅግ በጣም ይገርማል እኮ። በወዝ የተዋበች አንዳንዶችም በሰው እጅ የተሳለች ይላሉ። በወዝ የተዋበች ስዕልሽ በዚህ ዓለም እንደዚህ ካማረች ማርያም ሆይ የፊትሽ ደምግባትማ በሰማይ እንዴት ያምር አለ። ለዚህ እኮ ነው ወደ ታች ወረድ ብሎ የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና እስመ አውአየኒ ነደ ፍቅርኪ ፍህም ያለው እኮ እሱን ነው። የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና ሐሴተ ትእምርትኪ እጽገብ አስተርእየኒ በሕልም አለ። የተአምርሽን ደስታ አይቼ እጠግብ ዘንድ ማርያም ሆይ እባክሽን በሕልም ተገለጭልኝ አለ። እንግዲህ ሁላችሁም እንደምታውቁት ሊቁ አባታችን አባ ጽጌ ድንግልና አቡነ ገብረ ማርያም ዘደብረ ሐንታ ማህሌተ ጽጌን 150 አድርገው ነው የደረሱልን። ልክ እንደ መዝሙረ ዳዊት 150 አድርገው ማለት ነው። ታዲያ ይሄ እነሱ የደረሱት 150ው ማህሌተ ጽጌ ደግሞ በሳምንት እየተከፈለ 150ው በ7 ቀን እየተከፈለ ይጸለያል፣ ይነበባል ማለት ነው። እንግዲህ እኔ አሁን ትንሽ እነዚህ ሁለቶችን የነገርኳችሁ ከዚህ አውጥቼ ነው ማለት ነው። አሁን እኮ ዋናው ነገር ያለ እዚህ ላይ ነው። ማህሌተ ጽጌን ብቻ ሳይሆን ለምሳሌ ሰቆቃወ ድንግልንም ድርሳነ ሰንበትንም ከመቤታችን ስደት ታሪክ ጋር የተያያዙ ማንኛውንም መጽሐፍ ካነበብን ጸሎት ከጸለይን በኋላ መጨረሻ ላይ የማሳረጊያ ትልቅ ጸሎት አለች። ይህቺ ጸሎት ደግሞ ለማህሌተ ጽጌ ብቻ ሳይሆን ማንኛውንም እመቤታችን ጋር በተያያዘም ሊሆን ይችላል። ማንኛውንም አይነት ጸሎት ጸለያችሁ ስትጨርሱ እንደ ማሳረጊያ ለወደፊቱ ለሕይወታ ዘመናችሁ ሁሉ ትጠቀሙባታላችሁ ማለት ነው። ይህቺ ጸሎትም ደግሞ በማህሌተ ጽጌ መጨረሻ ላይ ማሳረጊያ ሆና ተቀምጣለች። እሺ ይሄ ስብሐት ለኪ ወይም ደግሞ ምስጋናው ምን ይላል መሰላችሁ? ስብሐት ለኪ ማርያም በጽጌ መላእክት ጉሃን፣ ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን፣ ስብሐት ለኪ ማርያም በጽጌ ሐዋርያት ሰባኪያን፣ ስብሐት ለኪ ማርያም በጽጌ መላእክት ወጻድቃን፣ ወስብሐት ይደሉ ለማህሌተ ጽጌኪ ወይን